የተወደዳችሁ ምዕመናን ወንዶችም ሴቶችም በክርስቶስ ሰላም እንደምን አደራችሁ? እንዴት ከረማችሁ? እንደምን ሰነበታችሁ? የጊዜያት ባለቤት እግዚአብሔር አምላካችን ጊዜውን ሰጥቶን በዚህ ስለሰበሰበን ክብርና ምስጋና ለስሙ ይሁን። በጣም ጥቂት ደቂቃ ነው የምጠቀመው። መዝሙረኛው ዳዊት ሁሌ የምትሰሙትን በዘጠናኛ መዝሙሩ ላይ እስመ ለመላእክቲሁ የዝዞሙ በእንቲአከ ከመ ይገቡከ በኩሉ ፍናዊከ፣ መላእክቱን በመንገድ ሁሉ ይጠብቁ ዘንድ ስላንተ ያዛቸዋል ይላል። ክብር ምስጋና ለስሙ ይሁን። ዛሬ የምናከብረው በዓል በእግዚአብሔር ሰዎች መንገድ ላይ ቅዱሳን መላእክት ይልቁንም ገናናና ሊቀ መላእክት የሚሆን ቅዱስ ሚካኤል፣ የስሙ ትርጓሜ እግዚአብሔር ድንቅ ነው፣ ማን እንደ እግዚአብሔር፣ እግዚአብሔር ኃያል ነው የሚለው ቅዱስ ሚካኤል ተገኝቶ በኑሯቸው በሕይወታቸው በጉዟቸው ውስጥ ሁሉ ጠላት ያስቀመጠውን እንቅፋት፣ ጠላት ያስቀመጠውን መሰናክል፣ ጠላት ያዘጋጀውን የሞትና የጥፋት አዋጅ የገለበጠበት ቀን ነው። እልል ብላችሁ እግዚአብሔርን አመስግኑ። ቅዱሳን መላእክት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት በሶስቱ ከተሞች በኢዮር፣ በራማ፣ በኤረር ይኖራል። በመጀመሪያው ከተማ ኪሩቤል፣ ሱራፌል፣ ኃይላት ሲኖሩ በሁለተኛው ከተማ በራማ ደግሞ 40 መናብርት ስልጣናት ይኖራል። ጊዜ እንዳይገድበን ሐዋርያው እንዳለው እነዚህ ሁሉ መላእክት በሰማይ ሀገር ውስጥ የራሳቸው ተልእኮና ድርሻ መለኮታዊ ክዋኔ ያላቸው ቅዱሳን መላእክት ናቸው። በሦስተኛው ሰማይ ደግሞ መኳንንት፣ ሊቃናትና መላእክት ይገኛል። በሦስተኛው ሰማይ ያሉት መላእክት ለሰው ልጅ በጣም ቅርብ የሆኑ ጸሎትን የሚያሳርጉ የሚራድ የሚያገለግል ቅድም መዝሙረኛው ዳዊት እንደተናገረው በመንገዳችን ላይ ጠላት የሚያስቀምጠውን እንቅፋት ሁሉ የሚያነሱ መሰናክሉንም የሚበጣጥሱ መላእክት ናቸው። ክብር ምስጋና ለእግዚአብሔር ይሁን። አሁን የዚህ ጉባኤ የመንፈሳዊ አይኖቻችን መጨለምና አለመታየት እንጂ ካህኑ ጽናውን ይዞ ሲወዘውዝ የዕጣኑ ጢስ ወደ ሥላሴ መንበር እንዲወጣ የሚያሳርገው መልአክ በዚህ መቅደስ ውስጥ አለ። ክብር ምስጋና ለእግዚአብሔር ይሁን። የካህናቱ ዝማሬ በመንፈስ ቅዱስ ቅኝት ውስጥ ሆነው ምድራውያን መላእክት ሆነው ሲያሸረሽሩ የእግዚአብሔር መልአክ ጸሎታቸውን ልመናቸውን ወደ እግዚአብሔር መንበር ለማሳረግ በዚህ ቅኔ ማህሌት ውስጥ አለ። ክብር ምስጋና ለስሙ ይሁን። የእግዚአብሔር መልአክ ልባቸው አዝኖ ሕሊናቸው ደክሞ ጥቃት ደርሶባቸው በደል ናኝቶባቸው አሁን ከዚህ መከራ ውስጥ ማን ያወጣኛል፣ ከገጠመኝስ ችግር ማን ያድነኛል ብለው እንባ በመቅደስ ውስጥ ለሚያነቡ፣ ለሚያዝኑ፣ ለሚተክዙ ተስፋ ቆርጠው ነገር ግን ከደጅ አልለይም ብለው ተማጽኖ የሚያደርጉት የምዕመናንን ልመና ወደ ሥላሴ መንበር ለማሳረግ በመካከላችን ይገኛሉ። ክብር ምስጋና ለእግዚአብሔር ይሁን። ተወዳጆች ሆይ እነዚህ መዝሙረኛው ዳዊት በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ይታዘዛሉ ይላካሉ ብሎ የተናገረላቸው ቅዱሳን መላእክት
በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አስተምሮ መጽሐፍ ቅዱስን መሰረት አድርጎ የታወቀ የተለካ የተነገረ የተረገጠ ተግባራት አሏቸው። የመጀመሪያ ስራቸው ምስጋና ነው። ለዚህ ነው ካህናቱን ምድራውያን መላእክት ብለን የምንናገረው የምንጠራቸው። በሰማይ ያሉ መላእክት የዘውትር ስራቸው፣ የዘውትር ትጥቃቸው፣ የዘውትር እንቅስቃሴያቸው እግዚአብሔርን ማመስገን ነው። እስቲ ተመስገን በሉ ሁላችሁ። Time.